የተለያዩ ነገሮችን ለመማር ወይ መጽሐፍ ማንበብ አለብን ወይ ደግሞ ዩቲዩብ ማየት አለብን። አሁን ደግሞ እንደሚታወቀው ሁሉ ነገራችንን አርቲፊሻል ኢንተለጀንስ አለውላችሁ እያለን ነው። በዛሬው ዝግጅቴ ደግሞ የተለያዩ ነገሮችን ለማንበብ በተለያየ ፎርም የተለያዩ ቪዲዮዎችን ሊሆን ይችላል የተለያዩ ዶክመንቶችን አዘጋጅቶ የምፈልገውን ነገር ልንማርበት የምንችል አንድ ቤስት ዌብሳይት አስተዋውቃችኋለሁ። እሱም ኖትቡክ ኤልኤም ይሰኛል። እናንተ የምትጠቀሙትን የትኛውንም ብራውዘር ከከፈታችሁ በኋላ እንደምታዩት ኖትቡክ lm.google.com ብላችሁ ትገቡና በጂሜል መግባት ይኖርባችኋል ማለት ነው። በጂሜላችሁ ገብታችሁ ብቻ አክሰሱን ማግኘት ትችላላችሁ ማለት ነው። ከዚህ ዌብሳይት ላይ ስትገቡ እንደምታዩት ክሬት ኒው የሚል በብራውዘራችሁ በቀኝ በኩል አንድ ጊዜ ስትነኩት እናንተ የምትፈልጉትን ሶርስ ወይም ደግሞ ታይትል ከፈለጋችሁ ደግሞ የሆነ በፒዲኤፍ ፋይል በፒዲኤፍ ወይም ደግሞ በተለያዩ ፎርማቶች አፕሎድ ካደረጋችሁለት በኋላ እነሱን ነገሮች በኦዲዮ ኦቨርቪው ልትማሩ ትችላላችሁ። በቪዲዮ ወይም ደግሞ በሪፖርት በተለያዩ ከዛ ከሰጣችሁት ሶርስ መካከልም ደግሞ ኪዩዝ አዘጋጅልን ወይም ደግሞ ፈተና አዘጋጅልን ብትሉት ሊያዘጋጅላችሁ የሚችል ዌብሳይት ነው ማለት ነው። ስለዚህ አብረን ሳምፕሉን እናያለን ማለት ነው። ፋይሉን እዚህ ጋር አፕሎድ እናደርጋለን ገባለን። እዚህ ጋር በፒዲኤፍ ወይም ደግሞ እናንተ በፈለጋችሁት ፎርማት ልታስቀምጡት ትችላላችሁ ሶርሳችሁን ማለት ነው። ሶርሳችሁን እዚህ ጋር አፕሎድ ካደረጋችሁት በኋላ እኔ ለምሳሌ ይሄ እንደ ሳምፕል ያዘጋጀሁት ዶክመንት እሱን አፕሎድ አድርገዋለሁ። ላይቭ ቻቲንግም ትችላላችሁ። እዚህ ጋር እንደምታዩት ስታርት ታይፒንግ ይላል። እዚህ ጋር እየጻፋችሁ ቻት ማድረግ ትችላላችሁ ማለት ነው። ኤአይ ቤዝድ ስለሆነ እናንተ የምትፈልጉትን ነገር እዚሁ ጋር ላይቭ ማግኘት ትችላላችሁ ማለት ነው። ዶክመንቱን አፕሎድ እያደረገ ነው። ዶክመንቱን አፕሎድ ካደረገ በኋላ ደግሞ እንዴት መጠቀም እንደምንችል ስቱዲዮ ላይ ያሉትን እናያለን። ለእናንተ ለማሳየት ሶርስ ይሄ ነው እንግዲህ አናቶሚ ኤንድ ሂስቶሪ ኦፍ ፓንክሪያስ አጋጣሚ ጉግል ላይ ዳውንሎድ አድርጌ እንደ ሳምፕል የተጠቀምኩት ዶክመንት ይሄ ነው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ቻት ቦታው ላይ እሱ ጀነሬት አደረገን ያስቀመጥኩት ዶክመንት ይሄ ነው። እሱ ጋር እዚህ ጋር ጻፈው። ስቱዲዮ ላይ ስትመጡ ነው እንግዲህ ዋና ስራው። እዚህ ጋር እንደምትፈልጉት አድርጋችሁ ማዘጋጀት ትችላላችሁ። ጀነሬት አን ኤአይ ፖድካስት ቤዝድ ኦን ዩር ሶርስ የፖድካስት ፎርም ኑሮት ጀነሬት እንዲደረግ ማድረግ ትችላላችሁ። ኖርማል ፕሬዘንትድ የሆነ የቪዲዮ ፎርማት እንዲኖር ማድረግ ትችላላችሁ። ከዚህ መካከል ኪዩዝ እንዲዘጋጅ ማድረግ ትችላላችሁ። በዳታ ቴብል ፎርም ማድረግ ትችላላችሁ። እንደዚህ አድርጋችሁ በምትፈልጉት ፎርም አዘጋጅታችሁ የተለያዩ እውቀቶችን ማግኘት ትችላላችሁ ማለት ነው። ኖትቡክ ኤልኤምን ተጠቀሙት ማለት ነው። ለተለያዩ የቴክኖሎጂ መረጃዎች ቦይዝ ዲጂታልን ፎሎ አድርጉ። በፌስቡክም በዩቲዩብም አለን። ቻናላችን ሰብስክራይብ አድርጉ። መረጃዎችን በቴሌግራም ቻናላችን እያቀረብን እንገኛለን። ሁሉም ማህበራዊ ሚዲያዎች ላይ የምታገኙን ቦይዝ ዲጂታል በሚለው ስማችን ነው ማለት ነው። በያላችሁበት መልካም ጊዜ ይሁንላችሁ።